ሰላም የቃል ትዳር አገናኝ ሚዲያ ተከታታዮች እንደምን ቆያችሁ? ዛሬ እንግዲህ ደብረ ብርሃን ላይ ተጽዕኖ ፈጣሪ የሆነችው የብዙዎቹን እንባ ያበሰችው ቃልን እዚህ ይዤላችሁ ቀርቤያለሁ። ከሷ እንግዲህ ብዙ ነገር እንደምትማሩ ተስፋ አደርጋለሁ። ጥሩ ጊዜ እናሳልፋለን። ወደ ፕሮግራሙ። እሺ ቃል እንዴት ነሽ? እስኪ ራስሽን አስተዋውቂኝ። ደህና ነኝ እግዚአብሔር ይመስገን። እኔ በቲክቶክ ስሜና በዩቲዩብ ስሜ ቃል ትዳር አገናኝ እባላለሁ። ትክክለኛ የመታወቂያ ስሜ ደግሞ ራሄል እባላለሁ። እሺ ቃል የት ሀገር ልጅ ናት? እሺ እኔ ምንጃር ነው ትውልዴ፣ ምንጃር የምንጃር ልጅ ነኝ። ምንጃር ከተማ ውስጥ ሳይሆን ትንሽ ወጣ ብሎ በመኪና የ30 ኪሎ ሜትር። በሶሻል ሚዲያ ወይንም በቲክቶክ ትዳር የሚያስፈልጋቸው ምን አይነት ሰዎች ናቸው? በሶሻል ሚዲያ ትዳር የሚያስፈልጋቸው ሰዎች አንደኛ HIV ፖዚቲቭ የሆኑ ሰዎች፣ ተጠቃሚ የሆኑ ሰዎች ተመሳሳያቸውን ለማግኘት እኔ ጋር ያገኛሉ። ገባ? አንድ ሰው HIV ተጠቃሚ ከሆነ ያልሆነውን ከሚበክል እኔ ጋር አግኝቶ ግን ተመሳሳዩን ማግኘት ይችላል። እንደሱ HIV ተጠቃሚ የሆነውን ሰው ማግባት ይችላል ማለት ነው። ቀጥሎ ደግሞ መውለድ የማይችሉ ሰዎች በጣም ትዳር ይቸገራሉ። መውለድ የማይችሉ ሰዎችም ልክ እንደዛው ተመሳሳያቸውንም ከፈለጉ ተመሳሳያቸውን፣ ትዳር መውለድ የማይፈልጉ አሉ፣ መውለድ ማትችል የሚፈልጉ አሉ። ልክ እነሱን ለማግኘት እኔ ጋር ያገኛሉ ማለት ነው። እና ደግሞ በስራ ምክንያት በጣም ቢዚ የሆኑ ሰዎች እኔ ጋር ማግኘት ይችላሉ። ለምሳሌ ስራቸው ሁሌ ቢዚ ከሆኑ ጠዋት ወጥተው ማታ የሚገቡ አሉ። እነዛ ሰዎች ከሰዎች ጋር የመገናኘት እድላቸው በጣም ጠባብ ነው። የሚፈልጓትን አይነት ሴት አያገኙም። እነዛ ሰዎች እኔ ጋር ያገኛሉ። ሲቀጥል ደግሞ ብዙ ልጆች ያላቸው ትዳር ለማግኘት በጣም ይቸገራሉ። እነዛም ወይ ብዙ ልጆች ካሏቸው ሰዎች ጋር ይጋባሉ ወይም ደግሞ ልጆች ያላቸው የሚፈልግ መውለድ የማይችል ሊሆን ይችላል ያ ሰው፣ እነሱን የሚፈልግ አለ። ሳያገቡ በተለያየ ምክንያት ወይ ውጭ ሀገራት ሄደው ሳያገቡ ረጅም ጊዜ የቆዩ ሴቶችም ወንዶች አሉ። እነሱ ሰዎች ትዳር ይቸገራሉ በጣም። እነዛም እኔ ጋር ያገኛሉ ተመሳሳያቸውን። እኔ ጋር በጣም ብዙ አይነት ሰዎች ስለሚመጡ እና ደግሞ ሀብታሞች በቅርብ የሚያውቋቸው ሰዎች ለገንዘብ ብቻ ይፈልጓቸዋል። እና ብዙ ጊዜ ሀብታሞች የሚቸገሩት የሚያውቋቸው ሰዎች በገንዘብ ምክንያት ለገንዘብ ብቻ ስለሚፈልጓቸው እባክሽ እንደዚህ ስለሆነ ኬዙ አንቺ ማስተዳደር ይችላል ብቻ በሚለው ያዥልኝና አገናኝኝ፣ ስራ ባይኖራትም ችግር የለውም ይላሉ። ገባ? የዛኔ ፈላጊና ተፈላላጊ ይገናኛል ማለት ነው። ስለዚህ ልጅ ያለውም የሌለውም እድሜው እስከ 60 ዓመት አይሆነውም እኔ ቤት የፈለገውን አይነት ሰው ስለሚያገኝ ይሄ ሚዲያ ለእንደዚህ አይነት ሰዎች ነው የሚጠቅመው። እሺ ቃል ትዳር አገናኝ ሀገራችን ላይ እንደዚህ አይነት ስራ መስራት አልተለመደምና እንደው ይሄንን ስራ ለመስራት ምን አነሳሳሽ? ይሄን ስራ ለመስራት ያነሳሳኝ ቅድም እንደነገርኩ ሻማ ማምረት እሰራ ነበር ብያለሁ። እና ሻማ እያመረትኩኝ ያው ስክሮል እያረኩ ሻማ ማምረት በጣም ይከብዳል። ስለዚህ ላይቭ ላይ ያሉ ሰዎችን እያዳመጥኩ ነበር ስራውን የምሰራው እንዳይደብረኝ ማለት ነው። እና ትዳር አገናኞችን ነበር ብዙ ጊዜ የማዳምጠው። ሻማዬን እያመረት እነሱን አዳምጣለሁ። እና እንደዛ ሳዳምጥ እነሱን በማዳምጥበት ሰዓት ሰዎች እየገቡ ከልባቸው የራሳቸውን ኬዝ ሲናገሩ፣ አንዷ እንደውም እኔ መውለድ አልችልም እና መውለድ አለመቻሌን አምኖ የሚቀበል ሰው አገናኘኝ ብላ ቪዲዮ ከፍታ መስፈርት ስትናገር ነበርና የእውነት በጣም ነበር የተሰማኝ በዛን ሰዓት። ላይቭ ላይ ማለት ነው። ላይቭ ላይ ያዳመጥኳት። ከዛ እንደውም ሻማ ማምረቴን አቁሜ ነበር እሷን ሳያት ስከታተላት የነበረው። ሰው ለካ በዚህ ልክ ላይቭ ላይ መጥቶ የእውነት የውስጡን ተናግሮ ትክክለኛ ሰው ማግኘት ይቻላል ማለት ነው ብዬ ከዛን ቀን ጀምሮ አይምሮዬ ላይ ስለሷ ሳስብ፣ እውነቴን ነው የምነግርህ፣ ሌሊቱን ሙሉ ስለሷ ሳስብ በቃ በዛን ሰዓት ስለሷ ነበር ሳስብ የነበረው።
አንደኛ መውለድ አለመቻሉ አሳዝኖኛል። ሁለተኛ ደግሞ ላይቭ ላይ ይሄን ነገር ለመናገር እንዴት በቃ ገረመኝ። ትክክለኛ ሰው ይገኛል ማለት ነው ብዬ እንትን አልኩኝ አሰብኩኝና ይሄን ስራ እኔ እንደሞክረው እንደዚህ ትክክለኛ ሰዎች የሚገናኙበት ከሆነ ከእግዚአብሔርም አገኝበታለሁ ለህሊናዬም እረካበታለሁ ብዬ አሰብኩኝ እና አንድ ቀን እስኪ ዝም ብዬ ለሞክር ብዬ ላይቭ ላይ ገባሁ አንዷ ትዳር አገናኝ ጋር እና ባል እፈልጋለሁ አልኳት። እኔ እኮ ፈልጌ አይደለም ግን ዝም ብዬ ነው በቃ እስኪ ትምህርት ለመውሰድ ነው ለራሴ እፈልጋለሁ ስላት መስፈርትሽን ንገሪኝ አለችኝ። መስፈርቴን ነገርኳት። እኔ አገባታለሁ አላንዱ እኔ አገባታለሁ ትሆነኛለች። በእድሜ እንደውም እሱ ከኔ ትንሽ ነው 19 ዓመቴ ነው ምናምን አለኝ እሱ እና ይሁን ችግር የለውም ማለት እኔ የሀብታም ልጅ ነኝ። አዲስ አበባ ነው የምኖረው። ቤት አለኝ፣ የራሴ ቤት አለኝ። ቤተሰቦቼ የሰሩልኝና በደንብ የማስተዳደር አቅም አለኝ። ስለዚህ እድሜን ሳይሆን ጭንቅላቴን አስተሳሰቤን ነው ማሰብ ያለብሽ። እኔ ትዳር መያዝ እችላለሁ አለኝ። እሺ አልኩት። ከዛ ቪዲዮ አብሪ ተባልኩ። አይ ቪዲዮ አላበራም አልኳት። ሌሎች እኮ እያወሩ ነው። እሺ ቆይ ትንሽ ጠብቂኝ ብዬ ወይም ደግሞ በውስጥ ያውራኝ አልኳት። ከዛ እሱ እሺ በቃ አለ። እሺ እኔ በውስጥ አወራታለሁ እንውጣለን። ወጣን። ከዛም በኋላ በውስጥ እኔም አልመለስኩለትም፣ እሱ ጻፈልኝ፣ እኔ አልመለስኩለትም። በዛው ተውኩኝ። በማግስቱ ነው የጀመርኩት ይሄን ስራ። በዛው ያን ላይቭ ላይ ሰምተሽ አንቺ ጥያቄ ትዳር እፈልጋለሁ ብለሽ ከዛ ትዳሩ ሲመጣ አንቺ ተሽ ትዳሩን ለማገናኘት በማግስቱ ጀመር። ከዛ በሶስተኛው ቀን ደግሞ እዛች ትዳር ያገናኘችኝ ቤት ገብቼ ስሜን ቀይሬዋለሁ ቃል ትዳር አገናኝ ብዬ። ፕሮፋይሌ ግን ያው ነው መጀመሪያ ያገናኘችኝ። ከዛ ስገባ ትናንት ትዳር እፈልጋለሁ ብለሽ መተሽ ነበር፣ ዛሬ ትዳር አገናኝ ሆነሽ መተሽ አለችኝ። እኔ ከስር ነኝ ገስት እየላኩላት ማለት ነው። አላስገባም አለችኝ። ከዛ እንደ ቀልድ ነው የጀመርኩት ስራውን። እውነት ለመናገር እንደ ቀልድ ስለ በቃ ለመጀመሪያ ጊዜ ሰዎች ሊያሸማቅቁ ምናምን ነው የሚሞክሩት። እኔ ግን በጊዜው በቃ ዝም ብዬ እንደ ቀልድ ላይቭ መግባት ጀመርኩ። ከዛ እያደር ሲሪየስ እየሆንኩ መጣሁ። ሲሪየስ ሆኜ በቃ እንዳያዝጉኝ ማለት ነው። ኮሜንት ይሳደባሉ። እኔ ብዙ ነገር ቪዲዮዎችን እያዩዋቸው ነበር። ኮሜንት ላይ ብዙ ነገሮች አሉ። ይሳደባሉ፣ ምንም ምክንያት ሳይኖራቸው ይሳደባሉ። ከዛ ኮሜንቱን አይቼ ባላይ ያልፋቸዋለሁ። ከዛ ገስት ሲልኩልኝ እያስገባው ትዳር የሚፈልጉትን የእውነትም ይሁን የውሸት የሚናገሩትን ትክክለኛ ሲሪየስ አድርጌ ስወስድባቸው ትክክለኛ ሰዎች መግባት ጀመሩ፣ ትልልቅ ሰዎች። ስለዚህ በዛ ሂደት ነው ለመጀመሪያ ጊዜ ጀመርኩት። በሶሻል ሚዲያ የተገናኙ ሰዎች ትዳራቸው ዘላቂነት ወይም ቀጣይነት አለው ብለሽ ታስቢያለሽ? አዎ በሚገባ 100%። ምክንያቱም ሰዎች እኔ ጋር የሚመጡት ማንኛውንም ሰው ማግባት ይችሉ ነበር፣ ግን ትክክለኛዋን ሴት ትክክለኛው ወንድ የሚመስላቸውን ሰዎች ለማግኘት ስለሆነ እኔ ጋር የሚመጡት ወይም መስፈርታቸው ሙሉ ለሙሉ የሚያሟላ ሰው ስለሆነ እኔ ጋር የሚያገኙት እርግጠኛ ነኝ በሱ 100%። በቲክቶክ ያገናኝሻቸው ወይም ትዳር እንዲይዙ የረዳሻቸው ሰዎች እንዲያው በብዛት ምን ያክል ይሆናሉ? እኔ ያገናኘኋቸው በእኔ ምክንያት የተሳካላቸው ሰዎች እውነት ለመናገር በቁጥር አላውቃቸውም። ብዙ ሰዎች፣ ብዙ በሚለው ብገልጸው ይሻላል። ምክንያቱም በጣም ብዙ ሰዎች ያመሰግኑኛል፣ ሴቶችም ወንዶችም። በአንቺ ምክንያት እዚህ ደረጃ ላይ ደርሰናል፣ እንዲያውም ፕሮግራም ላይ ሁሉ እንድገኝ ይጠይቁኛል። እና እኔ ግን በተለያየ ኬዝ ያው ፍርሃትም አለብኝ፣ ሌላ ሀገር ሄጄ ታዳሚ ለመሆን ፍርሃትም ስላለብኝ ነው እንጂ በጣም ብዙ ሰዎች በእኔ ምክንያት የተሳካላቸዋል። ወደፊት ግን ከዚህ በኋላ እነሱ የሚጋብዙኝ ፕሮግራም ላይ እኔ ማገናኛቸው ሰዎች ፕሮግራም ላይ ለመገኘት ወስኛለሁ። እንዲሁም ምስክርነታቸውን ላይቭ ላይ ቀን ቀጥሬ ምስክርነታቸውን እንዲያቀርቡ ሁሉንም ሰብስቤ አንድ ቀን እንዲናገሩ አደርጋለሁ ብዬ አስቤያለሁ። ያው ብዙ ጊዜ እንግዲህ ትዳር የፈጣሪ ስጦታ እንጂ በቲክቶክ አይገኝም ለሚሉ ሰዎችስ ምን ታያቸዋለሽ? ልክ ናቸው። ትዳር የፈጣሪ ስጦታ ነው፣ በእሱ አምናለሁ። እኔም በፈጣሪ አማኝ አንዷ ስለሆንኩኝ ማለት ነው። ነገር ግን ፈጣሪ ሁሉም ቦታ አለ ብዬ ነው የማስበው።
እና ደግሞ ሶሻል ሚዲያ እንዳጠቃቀምህ ነው። ቲክቶክ ለመጥፎ ከተጠቀምከው መጥፎ ነው። ለኃጢአት ከሰራህበት ፈጣሪ ይጠይቅሃል። ለጥሩ ነገር ከተጠቀምክበት ደግሞ ፈጣሪ ይክስሃል ማለት ነው። ስለዚህ እንዳጠቃቀምህ ነው። እኔ እንግዲህ እኔ ትክክለኛ ሰዎችን ትዳር እስካገናኘሁ ድረስ ፈጣሪ በዚህ ይኮንነኛል ብዬ አላምንም። ግን ከኮነነኝም እቀበላለሁ ብዬ ነው ይሄን ስራ የገባሁበት። ምክንያቱም በማንኛውም ቦታ አንተ እኮ ጭፈራ ቤት ሆነ ልትገናኝ ትችላለህ። ጭፈራ ቤት ተገናኝተህ ልትጋባ ትችላለህ። መንገድ ላይ በጣም ብዙ መጥፎ ቦታዎችም ተገናኝተህ ልትጋባ ትችላለህ። ስለዚህ እግዚአብሔር የተገናኘህበትን ቦታ ሳይሆን የሚያየው ብቻ አንተ ትክክለኛ ለፍሬ መብቃት ነው አይደል? ስለዚህ እኔ በዛ አላምንም። ልክ ናቸው፣ የፈጣሪ ስጦታ ነው። ግን እኔ አገናኝቻቸው ፈጣሪ ካልፈቀደላቸው አይጋቡም። ገባ? ስለዚህ የኔ መልስ ይሄ ነው ለነሱ ማለት ነው። ስለዚህ እኔ መንገዱን ነው እንጂ የምከፍተው እኔ መጥፎ ስራ እየሰራሁ አይደለም። አዎ እኔ መጥፎ ስራ እየሰራሁ አይደለም። እንዲያውም እኔ ሹገር ዳዲ ሹገር ማሚ ጊዜያዊ ሰዎችን ስለማላገናኝ እንደዛ ባገናኝ ኖሮ እኔ ለመጥፎ እየተጠቀምኩት ነው። ገባ? እንደዛ አይነት ሰዎች ብዙ ጊዜ የሚጠቀሙት ባለትዳር ስለሆኑ እንደዛ አይነት የሰዎችን ህይወትን መበጥበጥ አልፈልግም። ነገ ላይም የሚያስጠይቀኝን ስራ መስራት አልፈልግም። እንደዚህ አይነት ስራ እንድሰራ ደግሞ ህሊናዬም ስለማይፈቅድልኝ ትክክለኛ ትዳርን ብቻ ስለሆነ ማገናኘው እግዚአብሔር ይወድልኛል ብዬ ነው የማምነው። እንዲሁም በሰማይ ያገኘዋለሁ ብዬ ነው የማስበው። እሺ ይሄንን ስራ ስትሰሪ ምን አተረፍሽበት? ሰዎችስ እንዴት ነው ያበረታቱሻል? ያው ቅድም እንደነገርኩ ማስፈራራቱ እንዳለ ሆኖ ነገር ግን ብዙ በዛው ልክ ደግሞ መልካም ሰዎች አሉ የሚያበረታቱኝ፣ በሀሳብ የሚመክሩኝ እና ደግሞ ትልቁ የህሊና እርካታ ነው ለኔ። ህሊናዬ በጣም ይረካል ሰዎች ሲያበረታቱኝ፣ ትልልቅ ሰዎች ሲመክሩኝ፣ በርቺ፣ አይዞሽ፣ ትልቅ ደረጃ ትደርሻለሽ ይሉኛል እና ያ ነገር ለኔ ይጠግነኛል። ይሄን ስራ እንድቀጥልበት ነገ ላይ ትልቅ ደረጃ እንድደርስ ይሄ ነገር ያግዘኛል ብዬ አስባለሁ። ስለዚህ አሁን በምትሰሪው ስራ ደስተኛ ነሽ? በጣም ደስተኛ ነኝ። ይህንን የትዳር ማገናኘት ስራ ስትሰሪ ያጋጠመሽ ከባድ ችግር ምንድን ነው? ትዳር ማገናኘት ከጀመርኩ ጀምሮ ያጋጠሙኝ ችግሮች በትዳር ማገናኘት ውስጥ ባለትዳር የሆኑ ወንዶችም ሴቶችም ላይቭ ላይ መጥተው ቪዲዮአቸውን አብርተው መስፈርትና ተናግረው እና እኔ ደግሞ አላውቅም በድፍረት መጥተው ማንም አያየኝም አያውቁኝም በማለት መስፈርታቸውን ተናግረው አንዷ የኔን ባል ዳርሽብኝ ላይቭ ላይ ብላ በውስጥ በጣም ታስፈራራኝ ነበር። የሆነ ወንድም እንደዛው በቃ ለረጅም ሰዓት ሲያስፈራሩኝ ነበረ። ስልኬን ባዮ ላይ አስቀምጬ ነበር። የሆነ ሰዓት ከባዮ ላይ አንስተው በጣም ሲያስፈራሩኝ ነበረ። ነገር ግን እግዚአብሔር ይመስገን አለፈ። ሌላ ደግሞ እዚሁን የምኖርበት አካባቢ ያለ ልጅ ይሄው በጣም ብዙ አይነት ቪዲዮዎች ትሰሪያለሽ እና እንዴት ለኔ ታጫለሽ? እኔ የምፈልገው ሀብታም ሴት ሆና የተወሰነ ጊዜ ከሷ ተጠቃቅሜ ማግኘት ያለብኝን አግኝቼ መውጣት ነው። ላንቺ ደግሞ የሚገባሽን ገንዘብ እከፍልሻለሁ። ስለዚህ አንቺ ገንዘብሽን እስከሰጠሁሽ ድረስ ከፈለግሽ ቅድሚያም ልሰጥሽ እችላለሁ። ከፈለግሽ ደግሞ እሷ ጋር ካገናኘሽኝ በኋላ ብር ልሰጥሽ እችላለሁ፣ የምትፈልጊውን ብር። ነገር ግን እንደዚህ አገናኘኝ አለኝ፣ ጠየቀኝ። እኔ አላገናኝህም አልኩት። ምክንያቱም የጊዜያዊ ሹገር ምናምን ስለማላገናኝ አላገናኝህም ስለው ሰፈር ድረስ እየመጣ ለረጅም ሰዓት ያስፈራራኝ ነበር። ብዙ ዛቻዎች በጓደኞቹ በቃ ብዙ ነገሮች። እግዚአብሔር ይመስገን ግን ያም አልፏል። ከዚህ በኋላ ግን ይሄንን ኢንተርቪው አይተው እኔ ሌላ ተጓዳኝ ስራዎችን እንደማልሰራ ተረድተው እንደዚህ አይነት ጥያቄዎች ባይጠይቁኝ ከትዳር ውጪ ትክክለኛ ባለትዳሮችም ወደ እኔ ሚዲያ እየመጡ ራሳቸውን ባያስተዋውቁ ሚስት ባይፈልጉ እላለሁ። ምክንያቱም ባለትዳር ራሱ የተከበረ ስለሆነ ከዛች ሴት ጋር እስካለ ድረስ ሌላ ሚስት መፈለግ የለበትም ብዬ ነው የማምነው። እሺ አሁን ላይስ እንደዚህ አይነት ማስፈራሪያ ነገሮች አሉ? አሁን እግዚአብሔር ይመስገን ማንም ሳያስፈራራኝ እና ደግሞ በእኔ ሚዲያዎች ሌሎች ሚዲያዎች ይሰራሉ። የኔን ቪዲዮ ወስደው ለጥፈው የሌላ ሴቶች ቂጣም ሴቶች የለጠፉ
የኔ ሚዲያ በማስመሰል ገንዘብ ይቀበሉበት ነበር እና እኔ እንደውም ቲክቶክ ላይ የኔ ሚዲያ ይሄ ብቻ ነው ብዬ ስናገር ዋርኒንግ አሰጡኝ። እነዛ ሶሻል ሚዲያ ተጠቃሚ አጭበርባሪ ሚዲያዎች ማለት ነውና ብዙ ሰዎች እነሱ ጋር እየሄዱ የኔ ሚዲያ እየመሰላቸው ገንዘብ ይከፍላሉ እዛ። ስለዚህ እኔ እየመሰልኳቸው እኔን የሚያስፈራሩኝም ሰዎች ነበሩ። ስለዚህ የኔ ቃል ትዳር አገናኝ የሚለው ብቻ እንደሆነ ሊታወቅልኝ ይገባል። በማንኛውም ሚዲያ በዩቲዩብ በቲክቶክም ማለት ነው። ቃል ትዳር አገናኝ እየሰማችሁ እንዳትጭበረበሩ እንዳትበሉ ላለሁ ማንኛውም ፎቶ የተለጠፈበት ሚዲያ የኔ እንዳልሆነና እኔ ቪዲዮ ስሰራ የማንንም ሰው ፎቶ አልለጥፍም። ምክንያቱም ሰዎች ፍቃደኛ አይደሉም። ይሄንን ስራ የምትሰሪው ለብቻሽ ነው ወይስ ከሰዎች ጋር ተደራጅተሽ ነው የምትሰሪው? አይ ብቻዬን ነው የምሰራው። ከመጀመሪያ ጀምሮ አሁን እስካለሁበት ድረስ ምንም አይነት ሰው የለኝም። ብቻዬን ነው የምሰራው። ማናጀርስ እንዴት ነው? ከጎንሽ ሆኖ የሚያማክርሽ ሰው አለ? ማናጀር የለኝም። ምክንያቱም አሁን ያው ከምስጋና ውጪ እንደነገርኩ የማገኝበት ነገር ስለሌለ ማናጀር ለመቅጠርም ትንሽ ስለሚከብደኝ ወደፊት እንግዲህ እግዚአብሔር ከፈቀደ በዚህ ስራ ማግኘት ስሻሻል የዛኔ ማናጀር ሊኖረኝ ይችላል። ስለዚህ እኔ እንግዲህ ማናጀርሽ ታደርግኛለሽ ወደፊት እንደ ፈጣሪ ፍቃድ። እሺ አንድ ሰው የግል ኬዝ ቢኖረውና ሚዲያ ላይ መናገር ባይፈልግ ሚስጥራዊነቱ አንቺ ጋር ምን ያክል የተጠበቀ ነው? እንግዲህ አንድ እንደ ትዳር አገናኝ እንደመሆነ መጠን ግዴታዬ ነው። ልክ እንደ አይኔ ብሌን ወይም ደግሞ አንድ ሰው ለእናቱ ሚስጥር እንደሚነግራት ልክ እኔም እንደ እናቱ ማለት እኔ ትዳር አገናኝ እንደመሆኔ ሚስት እንደምሰጠው ወይም ባል እንደምሰጣት ታማኝነቴ 100% የተረጋገጠ ነው። ግዴታዬም ስለሆነ ማለት ነው። ስለዚህ እኔም ብመጣ ለኔም ታገኝልኛለሽ ማለት ነው? ይቻላል። እሺ በመጨረሻም መልእክት ካለሽና ማመስገን የምትፈልጊው ሰው ካለ እድል ልስጥሽ። መልእክት ያለኝ መልእክት ምንድነው? ትልልቅ ሚዲያዎች ደብረ ብርሃን ላይ ያው ብዙም ሶሻል ሚዲያ ተጠቃሚ ብዙም የለም፣ ግን አዲስ አበባ ላይ የምትኖሩ ትልልቅ ሚዲያዎች ብታበረታቱኝ ደስ ይለኛል። ምክንያቱም የብዙ ሰው እንባ የሚታበስበት በእኔ ሚዲያ ነው። ብዙ ሰዎች የሚፈልጉትን የሚያገኙት እኔ ጋር ስለሆነ ሁላችሁም ልታበረታቱኝና በሶሻል ሚዲያ ከዚህ በላይ እንዲሁም ከገጠር ቦታ ወደ ከተማ የመምጣት ትልቁ አላማዬ ቤተሰቦችም ወደ ከተማ እንዲገቡልኝ ስለምፈልግ ሁላችሁም ብታበረታቱኝና ቻሌንጅ እየሰጣችሁኝ እኔን ብታሳድጉኝ እንዲሁም ትልቅ ስራዎች መስራት እችላለሁና በብዙ ነገር ብታግዙኝ በጣም ደስ ይለኛል። ማመስገን የምፈልገው ደግሞ በመጀመሪያ እግዚአብሔርን አመሰግናለሁ እዚህ ያደረሰኝ። የሶሻል ሚዲያ ተጠቃሚ መሆኔ ራሱ ከዛ ቦታ ከመጣሁበት አንፃር ካለፍኳቸው ነገሮች አንፃር ዛሬ ላይ እዚህ ደረጃ መድረሴ ትልቅ ነገር ነው። ስለዚህ በመጀመሪያ እግዚአብሔርን አመሰግናለሁ። ሲቀጥል ቤተሰቦቼ በራሴ እንድቆም አባቴ ገንዘብ እንኳን ስንጠይቅ መጀመሪያ የሰው ፊት ይግረፋችሁ፣ ገንዘብ እንዴት እንደሚገኝ መረዳት አለባችሁ፣ በራሳችሁ መስራት አለባችሁ ይለኛልና ይሄን ቃላት መጠቀሙ ቶሎ ቶሎ የምንፈልገውን አድርጎ አለማሞላቀቁ ዛሬ ላይ በራሴ እንድቆም ብዙ ነገሮችን እንዳስተውል እንዳስብ አድርጎኛል። በጣም አመሰግናለሁ አባቴ። እናቴ በጣም እወድሻለሁ። ውጭ ለመሄድ እንኳን አስቤ እናቴ እንዳታለቅስብኝ፣ ቤተሰቦቼ እንዳይጎዱ፣ ብዙ ነገር እንዳያስቡ ብዬ ነው እዚህ ደረጃ ላይ ያለሁትና ሁላችሁም አመሰግናለሁ። የቲክቶክ ቤተሰቦቼ የምታመሰግኑኝ የምታበረታቱኝ ከልብ አመሰግናችኋለሁ። ቃል ትዳር አገናኝ የሚለውን ዩቲዩብ ሰብስክራይብ በማድረግ ሁላችሁም አበረታቱኝ፣ ከጎኔ ልትሆኑ ይገባል። አመሰግናለሁ።